አስገብቶን ወደ ዶርዜ ሃይዞ እርቷ መንደር ወደ ሃይዞ ዶርዜ ማለት ሃይዞ ዶርዜ ብሎ ቴዲ አፍሮ የዘፈነው እንደዚህ ቀበሌ ነው። ሃይዞ ዶርዜ ማለት እቺ ቀበሌ ነች። ከዚህ ውጪ ደግሞ ሌሎች 12 ቀበሌያቶች አሉ። እነዛ ቀበሌያቶች ደግሞ እነዛ ጀመራው ሃይ Yes, please have a seat here. Then I will give explanation. እዚህ ጋር ሰልፍ ውስጥ አንዳንድ ነገሮች አሉ። ሳሮ ያለ ነው። ወደ ቤቱ ስንገባ ሳሮ ያለ ነው የምንገባ። ጦር ጋሻ ኦኬ እና ዱላ ያለ ሰው ውጭ ያስቀምጠው ነው ቤቱ የምንገባው። ሳሮ ያለ ወደ ቤቱ እንገባለን። ኦኬ ሰሩ ከዛ የሚገባው ሰው ሰሩ እያለ ነው የሚገባው ማለት ነው። ሰሩ እያለ ነው የሚገባው። ለምን ነው ሰሩ የሚለው? ሰሩ ማለት ሰላም እንደማለት ነው። ቤቱ ውስጥ ስንገባ ዝቅ ባንል ራሱ ሰሩ እያለን ቤቱ ውስጥ ዝቅ ባንል ራሱ ቤቱ ቁመቱ በሩ ዝቅ ስላለ ዝቅ ኦኬ አክብረህ ሰሩ እያለ ነው የሚገባው ማለት ነው። ኦኬ አንዳንድ ነገሮች እንደተላገለ ኦኬ ቪዲዮ ከፈለክ አንተ ቪዲዮ ብቻ ነው አይፈልክም? እኛ የምንኖረው በመጀመሪያ ሽመና ነው። ኦኬ ምን ተዳደር በሽመና ነው። ሽመና አጥሩን፣ ቤቱን፣ ልብሱን እንደነዚህ አይነት ልብስ የምንሸምነው በሽመና ነው። ከዛ ውጪ ደግሞ ሁለተኛው በባህላዊ ጭፈራ እንታወቃለን። በባህላዊ ጭፈራ ወደ ኦሞ ወደ ሰሜን አካባቢ ከሄዳችሁ እስክስታ ነው ጭፈራ፣ ባህላዊ ጭፈራቸው። ሌላ ደግሞ ወደ ኦሞ ቫሊ ከሄድክ ከፍታ ዝላይ ነው። እንደ ኬንያ መሳይ ከፍታ እንደዚህ ይዘላል። እንደ ኬንያ መሳይ ነው። ወደዚህ ደግሞ ወደ ዶርዜ አካባቢ ስትመጡ በባህላዊ ጭፈራ ሰዓት ጦር ጋሻው የሚሰራው ከጉማሬ ቆዳ ነው። ይሄ ደግሞ የነብር ቆዳ ነው። እነዚህን ለብሳለን። ይሄ ደግሞ ባህላዊ ልብሳችን ነው። እዚህ ለብሰን ባህላዊ ጭፈራ የምንጨፍረው። በፊት እነዚህ ነገሮች ለምን ነው የምንጠቀመው? ለአደንና ለጦርነት ነው የምንጠቀመው። አሁን ሁሉም ነገር ሰላም ስለሆነ ለባህላዊ ጭፈራና ትላልቅ ሰዎች ሲሞቱ ለነሱ ለክብር ስንል ለሽኝት ነው የምንጠቀመው። ኦኬ አሁን ይሄ ባህላዊ የኛ ባህላዊ ቤት ነው። ቤቱ ይሄ ባህላዊ አሰራር ነው። ጎጆ ቤት ነው። ጎጆ ቤት ነው። ይሄ ቤት ሲሰራ ከውጪ በዚሁን ቅርጽ ነው የምንሰራው። ለምን ነው በዚሁን ቅርጽ የምንሰራው? በፊት ከ300 ዓመታት በፊት እዚህ አካባቢ ዚሆኖች ነበሩ። የኛ ሰዎች ደግሞ አርባ ምንጭ ነበሩ። በዛን ሰዓት ምንድነው ወባ አለ፣ ሙቀት አለ። ያን አልቻለም። ከዛ ምንድነው ይሄ አሁን 2500 ጫማ ከፍታ ላይ ነው ቅዝቃዜ ያለው። ለዛ ሲባል ወደዚህ ወጡ። ቢምቢውና ወባም ሽሽት ወደዚህ ሲመጡ እንዴት ነው እዚህ አካባቢ ዚሆኖች ነበሩ። እነዛ ዚሆኖች እኛ ወደዚህ ስንመጣ ሸሽቶ ወደ ማዜ ፓርክ፣ ወደ ጮቦራ ጮርጮራ እና ወደ ኬንያ ሸሽቶ ሄዱ። ለዛ ሲባል እኛ ስንመጣ እነሱ ሸሽቶ ስለሄዱ በዚሁን ቅርጽ ነው ቤት ነው የምንሰራው። ኦኬ እዛ ለሚሞሪ ሲባል በዚሁን ቅርጽ ቤት ነው እንሰራለን ማለት ነው። እነዚህ እያንዳንዱ ፓርቲሽኖች ምንድን ናቸው? እነዚህ ፓርቲሽኖች እዚህ ጋር የእናትና የአባት አልጋ ነው። ይሄ ህፃናቶች ደግሞ እዚህ ላይ ቆጥ ላይ ነው የሚተኙት። እዚህ ቤት አሁን 7 ሰው ነው የሚኖረው። እናት አባትና 5 ልጆች ናቸው የሚኖሩት። ልጆች እዚህ ላይ ነው የሚተኙት። እናት አባት እዚህ ታች ነው የሚተኙት። ከዛ ውጪ ደግሞ ይሄ ስቶሬጃችን ነው። እዚህ ውስጥ ምንድን ነው የምናስቀምጠው? ምግብ ነው የምናስቀምጠው። ምግባችንና አንዳንድ ነገሮች ይዘን እናስቀምጣለን። ይሄ ደግሞ ባህላዊ መጠጣችን የምናስቀምጥበት ቦታ ነው። የኛ ባህላዊ መጠጥ ምንድነው? እነዚህ እንስራዎች ናቸው። የኛ ባህላዊ መጠጦች ጠላ፣ ጠጅ፣ ቦርድና አረቄ ነው። አረቄ ደግሞ 3 አይነት አረቄ አለ። 3 አይነት ፐርሰንት ያለው አረቄ አለ። አንደኛ የሚባለው 75% ነው። ያ ምንድነው? ስጋ በልተን ነው የምንጠጣው። 60% የሚደርስ አለ። ያ ለምንድነው የምንጠጣው? ትላልቅ ሰዎች ናቸው ብዙ ጊዜ የሚጠጡት። እሱ ሽማግሌዎች ናቸው የሚጠጡት። ከ30 በታች ያለውን ደግሞ ህፃናት፣ ወጣቶች እና ለእንግዳ ነው የምናቀርበው ማለት ነው። ሌላው ደግሞ እዚህ ጋር የከብቶች ማደሪያ ነው። ይሄ የከብቶች ማደሪያ ነው። ከብቶች እዚህ ነው የሚያድሩት። አሁን እዚህ ቤት 7 ከብቶች አሉ። ከነዛ ውጭ ደግሞ 10 ከብቶች ሌላ ማሳ ላይ አሉ። ከብቶቹ በየሳምንቱ እንቀያይራለን። በየሳምንቱ ነው የምንቀያይራቸው። ለምንድን ነው የምንቀያይራቸው? በየሳምንቱ እዛ ማሳ ላይ በእርሻ በቀለብ የተጎዱትን እየቀያየርን ወደዚህ የምናመጣው እዚህ አምጥተን እንቀልባለን ማለት ነው። ደግሞ ከከብቶች እኛ የምንጠቀመው ቅቤ፣ ወተት፣ እርጎ እና ስጋ አርደን ስጋ እንበላለን። ሌላው ደግሞ ቆዳቸውን እንጠቀማለን። እዚህ ጋር እንደምታየው ይሄ ከከብቶች ቆዳ ነው ይሄ ወንበር የሚሰራው። ከዛ ውጭ ከበሮ እንሰራለን። ይሄ ደግሞ እንጨቱ ከሃጂና አብሲኒካ ከኮሶ እንጨት ነው የሚሰራው። እንጨቱ
ኦኬ ኦኬ። ሌላ ስንት ሜትር ነው ከፍታው? ከ9 እስከ 12 ሜትር ነው የምንሰራው። ለምን ነው ከ9 እስከ 12 ሜትር አድርገን የምንሰራው? ከታች ሚስት ይበላል ቤቱ ዝቅ ዝቅ እያለ ነው የሚወጣው። ለዛ ሲባል ኦኬ ለሴትልመንት ማለት ነው። ኦኬ ከ9 እስከ 12 አንድ ልጅ ከዚህ እቺ የጫጉላ ቤት ናት። አንድ ልጅ ከዚህ ቤት ለማግባት ከደረሰ አቅመ አዳም ከቱስ የሚያገባው እዚህ ቤት ውስጥ ካገባ በኋላ ለ3 ወር ብቻ ነው እዚህ ቤት ውስጥ የሚቆየው። ከ3 ወር በኋላ ለሱ ባዶ ማሳ ይሰጣል። ከዛ በኋላ እንደዚህ የዚሁን ቅርጽ ያለውን ቤት የራሱን ቤት ይሰራል። የራሱ ቤት ይሄዳል። ይሄ ነገር ምንድን ነው? ያው ጥጥ ነው። ይሄ ፍሬው ነው። አዎ አንዴ ገለጻ አድርግልኝ። ኦኬ ስለሁሉም ገለጻ አድርግልኝ። ያው ጥጥ ነው። ጥጥ ኖርማል እኛ ጋር አይበቅልም። ጥጥና ጤፍ እኛ ጋር አይበቅልም። ለምንድን ነው 2500 ጫማ ከፍታ ላይ በዛ ሲባል ጥጥና ጤፍ እኛ ጋር አይበቅልም። ከዛ በኋላ ምንድን ነው አርባ ምንጭ አራውንድ አባያ ሌክ የኛ የጥጥ ማሳ አለ። ከዛ ጥጡን ወደዚህ እናመጣለን። ከዛ በኋላ ጥጥ እዚህ ጋር የሚፈተለው ማለት ነው። ከዛ በኋላ ምንድን ነው ጥጡን ህፃናቶች የጥጡን ፍሬ ያወጣሉ። እንደዚሁ የጥጡን ፍሬ ያወጣሉ። ፍሬውን ካወጡ በኋላ ዝም ብሎ ፍሬ አይጣልም። የጥጥ ፍሬ ዘይት አለ፣ ቅባት አለ። ምጣድ ማሰሻ አድርገን እንጠቀማለን። ደግሞ እንደዚህ ሰብሰብ አድርገን ወደ አርባ ምንጭ መልሰን እንልካለን። ከዛ በኋላ ምንድን ነው ጥጡን እንደገና ይዘራል ማለት ነው። ከዛ ውጭ ምንድን ነው ለከብቶች እንሰጣለን። ከብቶች ይበላሉ ማለት ነው። ኖርማል ጥጡ ከወጣላ እንደዚህ ሶፍቲ ያው ሶፍቲ ነው። ይሄ ፍሬ ያለው ነው። ያኛው ይሄን እንደዚህ ሶፍቲ ከሆነዋል ጥጡ የሚፈተለው። ይሄ እንዝርት ነው። እንዝርቱ ኖርማሊ ይሄ የሚሰራው ከቀርካ ነው። እቺ ደግሞ ከእንዝርት ነች። ኖርማሊ ቴዲ አፍሮ ሲዘፍን ከሰማክ እንዝርት አሽሩ በጊዜ ጥለቷ ማረ በዶርዝ ያለው ቴዲ አፍሮ ባይዘው ለኛ ባለውለታችን ነው። ምንድነው ሃይዞ ዶርዝ ብሎ የሚዘፈነው ለኛ ነው። ልጅ አልበም ነው እኛን የሚያስገባው። በጣም ባለውለታችን ትክክል አስተዋውቆናል። ከዛም ውጪ እኛ ጋር መጥቶ ቆይቷል። አመለሰት የሱ ሚስት ዶክመንተሪ ፊልም የሰራች እዚህ 15 ቀን ቆየች። እሱ ደግሞ ከልጆቹ ጋር ለሳምንት ቆየ እዚህ። በጣም አስተዋውቋል ማለት ነው። ቴዲ አፍሮ እጅግ በጣም እናመሰግናለን። ኖርማል እቺ ደግሞ እቺ ለመስራት ለአንድ ሴት 6 ሰዓት ነው የሚፈጀው። 6 ሰዓት ይፈጃል። እንደዚህ አይነት 35 ፍሬ አንድ ፒስ ኦፍ ጋቢ ነው የሚሰራው። አንድ ዘንግ ጋቢ ትሰራለች። ኦኬ ከዛ በኋላ ደግሞ ጋቢ ስንት ፒስ ነው? 4 ፒስ ነው። 4 ፒስ አንድ ላይ ጆይን አድርገን ነው የምንጠቀመው ማለት ነው። ኦኬ ኦኬ ኦኬ